የፈሰሰ ውሃ ዳግም ላይ ታፈስ? ምንድነው መቆጨት በጸጸት መታመስ? በትላንትናው ኃጢአትና ጥፋት ዛሬ ላይ መኮሰስ ራስን መቅጣት። እንዲህ ባልሳሳት ያን ባላደርግ ኖሮ መች እንዲሆን ነበር የሚሉት ሮሮ። የጊዜ ሌባ ዛሬን ሰራቂ፣ አቅምን አስሮ ተስፋን ደባቂ፣ እይታን ጋርዶ ነፍስን አሳቆ፣ መንፈስ አደንዝዞ አካል አሸማቆ። ዛሬ ለኔ ሌላ እድል ብሩህ ተስፋ፣ ተጨባጭ እውነት ከእጅ የማይጠፋ። ዛሬ ለኔ መልካም አጋጣሚ ሳለ ሆኖ ጸጸት ግን ከፊቴ ተደቅኖ፣ ቁጭት ግን ከፊቴ ተደቅኖ ሲያመነምነኝ ጸር ሆኖ ለእድገቴ በጉያዬ የደበኩት የሸሸኩት ጠላቴ። መሆኑ ግን ሲገባኝ ሲበራልኝ ድንገት ስነቃ ስባንን ያኔ ከቆምኩበት ያባከንኩት ያሁሉ ዘመንና ጊዜ ሳልደሰትበት በጸጸትና ትካዜ እንደገና ሊጸጽተኝ ሲቃጣ በቃኝ ከእንግዲህ ከዚህ ልውጣ ብዬ በእግሬ አውጭኝ ተስፈንጥሬያለሁ። የኋላዬን ትቼ የፊቴን ለመያዝ እዘረጋለሁ። ጸጸት እንዳይገዛኝ ፍቃዴን ከልክዬ፣ ቁጭት እንዳይገዛኝ ፍቃዴን ከልክዬ፣ ሕይወቴን በሙሉ በአምላኬ ላይ ጥዬ ወደፊት ወደ ነገ እገሰግሳለሁ። ብዙ ተስፋ፣ ብዙ በጎነት፣ ብዙ በረከት፣ ብዙ ምሕረት አለ ነገ ላይ የሚጠብቀኝ፣ አለ ነገ ላይ የሚጠብቀኝ። ብዙ ተስፋ፣ ብዙ በጎነት፣ ብዙ በረከት፣ ብዙ ምሕረት አለ ነገ ላይ የሚጠብቀኝ። ኤልሻዳይ አምላክ ፈቅዶ ሚቸረኝ። አልቆጭም።